እኔ ቀጭን ነኝ አልወፍርም ብሎ መጨነቅ ቀረ። ዛሬ በትንሽ ነገር ቤታችን የሚገኝ ነገር ቅልል ያለ ውህድ ይዤላችሁ መጥቻለሁ ማለት ነው። ከሁሉም በላይ የምሰራቸው የዛሬ በጣም ቀለል ያለ ነው። ዘወትር ከቤታችን የሚገኝ ነገር ነውና ተጠቀሙበት እላችኋለሁ የኔ ውዶች። ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ንፍቅፍቅ እንዳረኳችሁ እና እንዴት ናችሁ? ዛሬ ደግሞ ማለት ነው በጣም ቀለል ያለ ቪዲዮ በቤታችን ሁሌም ዘወትር የምናገኘው ማይለይ ከቤታችን ማይለይ ነገር ነው ይዤላችሁ የመጣው። በጣም ቀለል ያለ ማለት ነው በሰውነታችን ውስጥ ገብቶ ደግሞ ብዙ ጥቅም ያለውና ዳሌ የሚያሳድግልን በትንሽ ነገር የሚያሳድግልን ያማረ ሰውነት እንዲኖረን ቅርጻችን ያማረ እንዲሆን ወገባችን ደግሞ ሸንቀጥ ያለ እንዲሆን ማለት ነው። እኛ ሴቶች የሰውነት ቅርጽ ነው የሚያምርብንና እንደዛ የሚያደርግ ውህድ ቀለል ያለ ይዤላችሁ መጥቻለሁ እላችኋለሁ የኔ ውዶች። ያውን የማርገው ያለው ከድስት ውሃ ነው። ትንሽ ውሃ አርጌያለሁ፣ ሞቅ አርጌዋለሁ። ሞቅ ካለ በኋላ ወተት ፓውደር ወተት አርጌ በጠብጠዋለሁ። እኔ ሁሉ የምጠቀመው ፓውደር ነው የምጠቀም፣ ግን ደግሞ ፓውደር ከሌላችሁም ፈሳሹ ቢሆንም ችግር የለውም። እና እንደዚህ አርጌ ሶስት እንትን ነው ያረኩት እኔ ሁለት በቂ ነው። እንደዚህ አርጌ ትንሽ ሞቅ እስከሚልልኝ ትንሽ እጠብቀዋለሁ። ትንሽ ሞቅ እስከሚል ማለት ነውና እንደዚህ አርጌ ከበጠበጥኩ ኋላ ደግሞ ከሱ ምንድነው ማድረግ መሰላችሁ? ሾርባ ነው ማድረግበት ዛሬ ማለት ነው። በሁለቴ ይሄ ሾርባ፣ ይሄ በሀገራችን ደግሞ አጃ፣ ይሄ ሾርባ አረጋለሁ። 4 መላጊያ 4 ማንኪያ አርጌ የዛሬ በጣም ቀለል ያለ ነው። ወተትና ይሄ ሾርባ በጣም ቀለል ያለ ደግሞ ማለት ነው ብዙ ጥቅም ያለው ማለት ነው። ሾርባ ይሄ ሾርባ በጣም ነው የሚያወፍር፣ በጣም ከመላችሁ በላይ ማለት ነው። በጣም ነው የሚያወፍር። አትናቁት፣ ሰርታችሁ ተጠቀሙ። እግዚአብሔርም ሰርታችሁ ተጠቀሙ። ሀብታሞች እኮ ማለት ነው ትርኪ ሄዶ ጌጣቸው እያሰሩ ነው፣ ዳሌያቸው እያሰሩ ነው፣ ብር ያላቸው ማለት ነው። እኛ ብር የሌለን ደግሞ አገራችን ሆነን እንደዚህ አርገን በቤታችን እያዘጋጀን ሰውነታችን ያማረ ቅርጽ እንዲኖረን ያማረ ሰውነት እንዲኖረን ማድረግ ነው። ችግር የለውም። እና እንደዚህ አርጌ ጨርሻለሁ። እዩት፣ በጣም እየተንተከተከ ነው። ሲበስል ደግሞ በጣም ነው ቆንጆ የሚሆን ደግሞ ማለት ነው። በጣም እንትን ያለ በጣም እንትን የምታደርጉት ከፈለጋችሁ ይሄ አጃውን መጀመሪያ ውሃ ዘፍዝፋችሁ መፍጨት ትችላላችሁ። እኔ ግን ይሄ ሁላ መድከም አልፈለኩም። ዝም ብዬ ከእንትኑ ነው ያረኩት፣ ከድስቱ ነው ያረኩት ማለት ነው። አልፈጨሁትም፣ ምን አላልኩትም። ዝም ብዬ ከወተቱ ጋር አርጌ እንደዚህ አርጌ ነው ብስል ያረኩት። እዩት፣ እንደዚህ አርጌ ብስል አርጌዋለሁ ጊዜ ሰጥቼ ማለት ነው። በጣም ነው የሚጣፍጥ፣ በጣም ከምታስቡት በላይ። ስኳር አላረኩበትም። ከዛ ለኔ የሚበቃኝ ደግሞ ትንሽ ነው የምሰራ። እኔ ሁሌም ስሰራ ማለት ነው ለኔ ብቻ የሚሆን ትንሽ ነው የምሰራ ማለት የሚጠቀም ሰው ስለሌለ ለብቻዬ ስለሆነ ለኔ ብቻ የሚሆን ነው የምሰራ ሁሌም ስሰራ ሳዘጋጅ ማለት ነው። እና እንደዚህ አርጌ አዘጋጅቼ ለኔ የሚሆን ወደ እንትኔ አርጌ ያለው ማለት ነው። እኔ የምጠጣው አሁን እንደዚህ አርጌ ኋላ ስኳር ስላላረኩበትም ምን አርጋለሁ አሁን ማር ነው የማደርግበት። 1 ማንኪያ ማር እንዲጣፍጥልኝ ቆንጆ እንዲሆንልኝ ማለት ነው። ማር አርግበታለሁ። 1 ማንኪያ ማር አርግበታለሁ የኔ ውዶች። ወይኔ ሴትዬ ደግሞ መጣ። ላይክ እና ሰብስክራይብም እያረጋችሁ እግረ መንገዳችሁ እላችኋለሁ የኔ ውዶች። አበረታቱኝ ውዶቼ። እዩኝ፣ ማሬን እያረኩ ነው። 1 ማንኪያ ማር ትበቃኛለች። እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ነው የሚጣፍጥ። እንደዚህ ስኳር ስለሌለው ማር እንደዚህ ስናርግበት በጣም ቆንጆ ነው። እና የኔ ውዶች እንደዚህ ያረጋችሁ ይሄ አሁን ማለት ነው በቤታችን ሁሌም ይገኛልና እንደዚህ ያረጋችሁ በ5 ቀን በ7 ቀን ማለት ነው በ7 ቀን እርግጠኛ ነኝ እንደምታመሰግኑኝና ጠጥቶላችኋለሁ። ይሄ አሁን ማለት ነው ብዙ አያደክምም። ዘወትርም ከቤታችን የምናገኘው ነገር ስለሆነ
ያውን አያደክምም እና ጠጡ፣ ተጠቀሙ፣ እንጠቀም፣ አብረን እንጠጣ እስከምንወፍር። እኔ እንኳን እግዚአብሔር ይመስገን ከዚህ በላይ መወፈር አልፈልግም። ከዚህ በላይ ከወፈርኩማ የሚያነሳኝም አላገኝም እና ይበቃኛል እላቸዋለሁ ውዶቼ። ግን ቀጫጭኖች የሆናችሁ መወፈር እምቢ ያላችሁ እንደዚህ ያደርጋችሁ ወፍሩ፣ ሰውነታችሁ ተንከባከቡ እላቸዋለሁ። እኔ አሁን እዩኝ ከቪዲዮውን አይበቃኝም? ይበቃኛል። አስተያየታችሁ ኮመንት ላይ አስቀምጡልኝ። ደግሞ እየጠጣሁ ነኝ። በጣም ሙቅ ነውና እስከሚቀዘቅዝልኝ ትንሽ አስቀምጠዋለሁ። እግዚአብሔር አማርኛውን እየጠፋኝ ትንሽ አስቀምጠዋለሁ እስከሚቀዘቅዝልኝ። በጣም እዩት። በጣም ነው እንትን ያለ ሙቅ ያለ እንትኑ እንኳን እየታየ ነው በዚህ ቪዲዮ እና ውዶቼ ትርኩ ሄዳችሁ ከምታሰሩ ቂጣችሁ ሰውነታችሁ ማለት ነው በቤታችሁ እንደዚህ እያዘጋጃችሁ ሰውነታችሁና ዳሌያችሁ ያማረ እንዲሆን በራሳችሁ በቤት ውስጥ ተንከባከቡ እላችኋለሁ። እና እኔ በቆሜ እንደውም እየጠጣው ነኝ። በጣም ነው የሚጣፍጥ፣ በጣም ይጣፍጣል። ያውን አያደክም፣ ጊዜም አይወስድ ምን አይል እና እንደዚህ እያዘጋጃችሁ እዩማ። ብጃማያ ደግሞ ተቀዶ ሮቤ ደግሞ ተቀዶ አጋጣሚ ካያችሁት ማለት ነው ሮቤ ተቀዶ። እኔ ግን ሳውዲ ያለች ልጃችን ሀብታም እያሉ ይሆናሉ። እኔ ምስኪን ግን ይሁን የተቀደደ ሮቦ አርጌ እየሰራሁ ነኝና እኔ ብቻ ነው የማውቀው ልላችሁ ፈልጌ ነኝ። በተረፈ ጤና ካለው ሁሉ ነገር አለ በጊዜው ይሆናልና እግዚአብሔር ይመስገን ጤና ስለሰጠን ጌታ። ስደታችን አሳጥሮ አገራችን በሰላም ያግባን። ምንም አይባልምና ውዶቼ እግረ መንገዳችሁም ለኔ እህታችሁ ለኔ ምስኪኗ ስደተኛ እህታችሁ ማለት ነው አበረታቱኝ፣ አገሬ ሄጄ እንድሰራበት እላችኋለሁ። ስለ ሁሉ ነገር ግን በጣም ነው የማመሰግናችሁ። እግዚአብሔርን ከመጣን በላይ ነው የማመሰግናችሁ ስለምታበረታቱኝ ሁሉ ነገር እና እኔ ቪዲዮ ጨርሻለሁ። ከዚህ ኋላ ደግሞ ማለት ነው ቪዲዮውን ጋብዛቸዋለሁ። አንዲት ቪዲዮ አለች ዳሌ ነው የምወድ ምን የሚል ወንድ አለና ተጋበዙልኝ ወደ ቪዲዮ። እሷ ግን እኔ አንድ ነገር አለ። እሺ ያው ጥሎብኝ መቀመጫ ወዳለሁን አላት። ምን መቀመጫ ጥሎብኝ እወዳለሁ። ውይ መስፈርቱን አላት። ያው እኔም የላትም በቃ ከሌላት የላትም። ሌላ በቃ ያላት ይሄን ሁሉ መስፈርት አላሟልተክ መቀመጫ ምን ችግር አለው? እድሜ ለቱርክ ታሰራላታለክ አቅሙ ካለ። እኔ ጥሎ በቃ እንግዲህ ምን እኔ ውዶቼ ሳቄ መቆጣጠር አልቻልኩም። እሷ ደግሞ ማለት ነው እድሜ ለቱርክ ያለችው ብር ካለ እውነቷ ናት። ሁሉ ነገር ይሰራል። ፊታቸው እያሰራ አይደለ፣ ቂጣቸው እያሰራ አይደለ፣ ጡታቸው እያሰራ አይደለ እና ብር ካለ ሁሉ ነገር ይሰራል ለማለት ፈልጌ ነው። እና በጣም ነው የሳቅኩ እግዚአብሔርም